ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማቸው በዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ሀብትሽ ሁልጊዜ ይህን ሰርቼ ይሄን አድርጌ በዩቱብ ሰራሁ፣ በፖፖ ላይቭ ሰራሁኝ እያልሽ ነው የምትይው። እስኪ የሰራሽውን አሳይን የምትሉኝ ልጆች አላችሁ እና እሱን ባትሉኝ ራሱ እኔ ላሳያችሁ መጥቻለሁኝ ዛሬ ማለት ነው። ዛሬ ማሳያችሁ ምንድን ነው በፖፖ ላይቭ የሰራሁትን እና በዩቱብ የሰራሁትን ሁለቱን ላሳያችሁ መጥቻለሁኝ ማለት ነው። እና የሰራነውን ደግሞ ገንዘብ እንዴት አድርገን ወደ አካውንታችን ማስተላለፍ እንዳለብን በዩቱብም በፖፖ ላይቭም የሰራነውን ገንዘብ እንዴት አድርገን ወደ ራሳችን አካውንት ወደ ብር መቀየር እንዳለብን አሳያችኋለሁኝ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ቪዲዮን አይታችሁ ከተመቻችሁ ላይክ ማድረጋችሁን አትርሱ ማለት ነው። እና የደወል ምልክቷን ያልተጫናችሁ ደግሞ የደወል ምልክቷን ጫን በማድረግ ሁልጊዜ የምሰራቸው ቪዲዮዎች ቶሎ ቶሎ ወደ እናንተ ይመጣላችኋል ማለት ነው። እንግዲህ ዛሬ የማሳያችሁ ምንድን ነው በፖፖ የሰራሁትን መጀመሪያ ላሳያችሁ ማለት ነው። በፖፖ የሰራነውን ገንዘብ እንዴት አድርገን ወደ አካውንታችን ወይንም ደግሞ ወደ ብር መቀየር እንዳለብን ላሳያችሁ ማለት ነው። ከዛ ቀጥዬ ደግሞ በዩቱብ የሰራሁትን አሳያቸዋለሁኝ ማለት ነውና አሁን በመጀመሪያ ፖፖ ላይቭን አንድ ጊዜ ኦኬ ብለን እንገባለን ማለት ነው። ፖፖ ላይቭን አንድ ጊዜ ኦኬ ብለን እንገባለን። እዚህ ጋር ተከታተሉኝ ቪዲዮውን ማለት ነው። በድምፅ አወራችኋለኝ፣ እዚህ ጋር ደግሞ በምስል አሳያችኋለሁኝ ማለት ነውና ፖፖ ላይቭን አንድ ጊዜ ኦኬ ብለን ስንገባ በዚህ መልኩ መጀመሪያ ላይቭ ላይ የሚሰሩ ሰዎች ይመጡልናል። ከዛ እታች ጋር ይችን ስንነካ እዚች ጋር ያለችዋን ይችን የከበብኳትን ስንነካ ወደ ራሳችን ቤት ያመጣናል ማለት ነው። እዚህ ጋር የራሳችን ቤት አለ። እዚህ ጋር የኔ ራሴ ቤት ነው የምታዩት፣ የራሴ ቤት ነው። ከዛ ፖይንቴና ኮይኔ ለብቻ አሉ ማለት ነው። እዚህ ጋር ፖይንቴ አለ፣ እዚህ ጋር ደግሞ ኮይኔ አለ። ኮይኔን ስለተቀያየርኩት ወደ ፖይንቴ ገብቷል ማለት ነው። ወደ ፖይንቴ ገብቷል ማለት ነው። ፖይንቴ እንደምታዩት እዚህ ጋር 473,000 ፖይንት አለኝ ማለት ነው። ከዛ በዚህ ጋር ደግሞ እነዚህ ጓደኞቻችን ናቸው ፎሎ ያደረግናቸው እና ፎሎ ያደረጉን ማለት ነው። እዚህ ጋር ፖይንታችንን አንድ ጊዜ ኦኬ እንላለን ማለት ነው። ፖይንታችንን ኦኬ እንልና በዚህ መልኩ ይመጣል ማለት ነው። በዚህ ጋር ይመጣልናል። እዚህ ጋር እንደምታዩት ፖይንቴ ማለት ነው እዚህ ጋር ያለው። ከዛ ታች ጋር እቺን ውዝድሮ የምትለዋን ቀይዋን አንድ ጊዜ እንጫናለን። ከዛ በዚህ መልኩ ይቀመጥልናል ማለት ነው። እዚህ ጋር እንደምታዩት በዶላር መልኩ አስቀምጦልናል ማለት ነው። እዚህ ጋር 47.38 ዶላር ነው የሚሆነው ማለት ነው። 470 ምናምን ፖይንት። ከዛ እዚህ ጋር እንደምታዩት በ10 ዶላር ነው 100,000 10 ዶላር ነው የሚሆነው ማለት ነው። ያኔ 100,000 ፖይንት በ167 በኢትዮጵያ ብር ነው የሚመነዘረው ማለት ነው። እንግዲህ አስቡት 100 ፖይንት 10 ዶላር ነው የሚሆነው። 10 ዶላርን ደግሞ በ166 በኢትዮጵያ ብር አስቡት ማለት ነው። እዚህ ጋር አስቀምጦልናል ማለት ነው። እዚህ ጋር ከቦ አስቀምጦልናል ማለት ነው። 100 ፖይንቱ 166 የኢትዮጵያ ብር ይሆናል ማለት ነው። በባንክ ስትመነዝሩት ማለት ነው። በባንክ ቀጥታ ወደ አካውንታችሁ ሲሄድ ማለት ነው። ከዛ ይሄንን አሁን እኔ እንዴት አድርጌ ድሮ እንደማደርግ ላሳያችሁ። ይሄንን ሊንክ አስገብቻለሁኝ። መልሼ ምንድነው የምጫነው? እዚህ ጋር ውዝድሮ ነው የምትለዋን አንድ ጊዜ እጫናለሁኝ ማለት ነው። ውዝድሮ ነው የምትለዋን ሰማያዊያን አንድ ጊዜ እጫናለሁኝ ማለት ነው። ከዛ እዚህ ጋር አማውንት ጣፉ ይላል ማለት ነው። እዚህ ጋር መጣፍ የሚቻለው 10፣ 20፣ 30፣ 40 እነዚህ ነገሮችን ነው ያላችሁ። ለምሳሌ 100,000 ፖይንት ቢኖራችሁ 10 ቁጥርን ትጥፋላችሁ። 200 ቢኖራችሁ 20 ቁጥርን ትጥፋላችሁ ማለት ነው። እኔ ለምሳሌ 40 መጣፍ እችላለሁ ማለት ነው። 40 ዶላር 40 ነጥብ
7 ነው ያለኝ፣ ግን 40 ነው መጣፍ የምችለው። ከዛ 40 እንጥፍና ወደ ላይ ሰሚት እንልና ሰሚት የምትለዋን እችን አንድ ጊዜ እንጫናለን ማለት ነው። እችን ታች ጋር ያለችዋን እችን ታች ጋር እችን እንጫናለን ማለት ነው። ከዛ በዚህ መልኩ ይመጣልኛል። ኮንፈርም ትሉታላችሁ። ኮንፈርም ስለው ያችሁት ወደ ራሴ ነው። እኔ ወደ ራሴ ነው የሚሆነው ማለት ነው። ወደ ራሴ ወደ ኮይን ነው፣ ወደ ብሩን ወደ ባንክ ሳይሆን ወደ ራሴ አካውንት ነው እያወጣሁት ያለሁት ማለት ነውና ወደ ባንክ ስትአስገቡት እዚህ ጋር በዚህ አይነት መልኩ ነው የሚመጣላችሁ። ወደ ባንክ ሲሆን እዚህ ጋር በዚህ መልኩ ነው የሚመጣላችሁ። እዚች ማሽከረክርባት ጋር ትነኩና ባንክ ትመርጣላችሁ። እዚህ ጋር እንደምታዩት ኢትዮጵያ ንግድ ባንክ አለ፣ አዋሽ አለ፣ አቢሲኒያ አለ፣ እነዚህ አሉ። በእነዚህ በምትፈልጉት አንደኛውን ጫን ትሉና ወደ አካውንታችሁ ይገባል። አካውንታችሁን ቁጥር ታስገባላችሁ ማለት ነው። እኔ ግን ወደ ራሴ አካውንት ስለሆነ እንዲገባ የምፈልገው የመጀመሪያውን ነው የምመርጠው ማለት ነው። የመጀመሪያውን እመርጣለሁ፣ ወደ ራሴ አካውንት ይገባል ማለት ነው። እና በዚህ መልኩ ነው ዊዝድሮ ማድረግ የምትችሉት እና ብራችሁን ማውጣት የምትችሉት ማለት ነው። እንደ ጥቁር ገበያ ብሩን ለሰው ፖይንቱን ለሰው ሰጥታችሁ ያ የወሰደው ሰው ደግሞ ብሩን ወደ ኢትዮጵያ እንዲያስተላልፍላችሁ ከፈለጋችሁ ይጨምራል። በባንክ በ1660 ብር ነው የሚመነዘረው። ለሰው ስትሸጡት ደግሞ 1900 ነው የሚሸጠው ማለት ነው። በዚህ መልኩ ዊዝድሮ ማድረግ ትችላላችሁ፣ የፖፖን ማለት ነው። ከዛ ቀጥዬ ደግሞ የዩቲዩብን ላሳያችሁ ማለት ነው። የዩቲዩብን ደግሞ ላሳያችሁ፣ የዩቲዩብ የሰራሁትን ደግሞ ላሳያችሁ። በነገራችን ላይ እኔ ዩቲዩብ ብዙም እየሰራሁበት አይደለም። ሙሉ ሰዓቴን እንትን ላይ ፖፖ ላይ ነው እያሳለፍኩ ያለሁት ማለት ነው። ለምን እንትን ፖፖ ላይ ያኔ ቶሎ ቶሎ ይከፍላል፣ ከልጆች ኮሚሽን ምናምን ስለምናገኝ ቶሎ ቶሎ ይከፍላል ማለት ነው። ግን ዩቲዩብ ደግሞ የሰራችሁትን ጠብቆ ነው የሚሰራው ማለት ነው። በቪው በሰብስክራይባችሁ ብዛት በተመልካች ባላችሁ መጠን ነው የሚከፍላችሁ ማለት ነው። እና በዛ ትንሽ ዝግየት ስለሚልብኝ ያን ያክል በስርዓት እየሰራሁበት አይደለም ማለት ነው። ለማንኛውም ያችን ያጠራቀማትን ላሳያችሁ። እዚች ጋር ጫናለሁ ማለት ነው። እዚህ ጋር ይሄ ቤቴ ነው። እዚህ ጋር እንደምታዩት ይሄ ቤቴ ነው። ሀብትሽ ቲዩብ ይላል። 7000 ሰብስክራይብ አለኝ። ከዛ እዚህ ጋር እቺ ኤስ ምልክት አለች፣ የዶላር ምልክቷ ማለት ነው። የዶላር ምልክቷን አንድ ጊዜ እንጫናለን ማለት ነው። ከዛ በዚህ መልኩ ያስቀምጥልናል ማለት ነው። አያችሁት? እዚህ ጋር ይሄ ሲሞላ ነው የሚገባልን ወደ አካውንታችን። ይሄ ሲሞላ ከዚህ ጀምሮ ከአንድ ጀምሮ ቆጥሮ እዚች ጋር 70 ዩሮ ሲሞላ ወይም $7 ሲሞላ ይሄ ግጥም ይላል ማለት ነው። ከዛ ይሄ ምንም የምናሟላው ነገር የለም። መጀመሪያ ላይ ሞኔታይዝ እንደሆን የምናስገባው አካውንት አለ፣ የምናስገባው ሀገር ቁጥር፣ የባንክ ቁጥር፣ የስልክ ቁጥር አለ። እሱን እናስገባለን። ልክ በየሞሩ ይሄ ሲሞላ ቀጥታ ወደ አካውንታችን ነው የሚገባው ማለት ነው። ሜሴጅ ይገባልናል፣ አካውንታችን ላይ ሲገባ ሜሴጅ ይገባልናል ማለት ነውና በዚህ መልኩ ነው ሁለቱንም መስራት የምንችለው ማለት ነውና ያው በትንሹ የምሰራቸውን ነገሮች በትርፍ ሰዓቴ የምሰራቸውን ነገሮች አሳየቻቸዋለሁ ብዬ ተስፋ አለኝ። እና ይሄን ይመስላል እንግዲህ ፖፖም ላይ የምሰራው ዩቲዩብም ላይ አንዳንድ ጊዜ አልፎ አልፎ ቪዲዮዎችን እሰራለሁ። ግን ካሁን በኋላ ግን እንደ እግዚአብሔር ፍቃድ በስርዓት እሰራለሁ ብዬ ተስፋ አለኝ ማለት ነውና ትርፍ ሰዓት ያላችሁ ልጆች በዚህ መልኩ ቢያንስ ሁለቱን ማካሄድ ባትችሉ አንደኛውን ማካሄድ ትችላላችሁ ማለት ነው። ለምን ጊዜና ሰዓት ላይ ኖራችሁ ይችላል። እኔ ጊዜና ሰዓት ኖሮኝ አይደለም፣ ግን ባለችኝ ነገር ኦንላይን ላይ ዝም ብዬ ስልክ ላይ እንትን ብዬ አላባክንም ጊዜን ማለት ነው። ጊዜን እዚህ ላይ ነው የማሳልፈው፣ ወይ ዩቲዩብ ላይ ወይ ፖፖ ላይ ነው የማሳልፈው ማለት ነው። እና እንደዚህ አድርጋችሁ እናንተ መስራት ትችላላችሁ። ባላችሁ ሰዓት የተወሰነ ነገር ብታንቀሳቅሱ ኋላ ላይ ይጠቅማችኋል ማለት ነው። በራሳችሁ ቤት ስትኖሩ የራሳችሁ ጊዜና ወቅት ሲኖራችሁ እንደልባችሁ ወጣችሁ የምትገቡበት ጊዜና ሰዓት ሲኖራችሁ የዛ ሰዓት ትሰሩበታላችሁ ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ እኔም እንደዛ አስቤያለሁ። የፖፖ ላይ ሰው በሰው ነው የሚከፍላችሁ። ከኋላችሁ በሚመጣው ሰው በምታስገቡት ሰው ልክ ይሰጣችኋል፣ ኮሚሽን ታገኛላችሁ ማለት ነው። ማለት እኔ አሁን
በወር ውስጥ ወደ 4 ጊዜ ዊዝድሮ አደርጋለሁ ማለት ነው። ግን እዚህ ጋር ያው ብልህነት ያስፈልጋል። ብልህ ሰው ነው የሚሰራበት ፖፖ ላይቭን ማለት ነው። ማለት አንዳንድ ነገሮችን ያለመደ ጌም ያለመደ ጋምብል ያለመደ ሰው በቃ የራሱን ሰርቶ የሚወጣ ፖፖ ላይቭ የሰጠውን ሰርቶ የሚወጣ ከልጆቹ የሚያገኘውን ኮሚሽን ይዞ ራሱ የሰራውን ይዞ የሚወጣ ሰው ይለወጥበታል ማለት ነው። ግን ጌመርተኞች ግን ይጠቀሙበታል ብዬ አላስብም። እኔም አይቼዋለሁ፣ ሞክሬዋለሁ። ጌም ሞክሬ አይቼዋለሁኝ እኔም ማለት ነው። እና ስለዚህ የሚሰጣችሁን እየሰጥራችሁ የምትወጡ ከሆነ በእርግጠኝነት ትለወጣላችሁ። ከኋላችሁ ልጆችን የምታስገቡ ከሆነ ኤጀንት ሆናችሁ፣ በተለይ ኤጀንት ሆናችሁ ከስራችሁ ልጆችን እያስገባችሁ ስትይዙ በጣም ነው የሚከፍለው ማለት ነው። እንግዲህ እንትኑን ራሱ ለውጡን ራሱ እያሳየዋችሁ ነው። ዩቱብ ከጀመርኩ ስንት አመት ረጅም አመት ሆኖኛል። ግን 2 ጊዜ ነው 3 ጊዜ 4ኛዬ ነው መሰለኝ ይሄ የጀመረው 4ኛዬ ነው። እንግዲህ አስቡት ይሄ 4ኛዬ ነው ማለት ነው ክፍያዬ። ፖፖ ላይቭ ግን ይሄ ወር አልሞላኝም 470 ምናምን ሺህ ወር አልሞላኝም ማለት ነው። ቶሎ ቶሎ ነው የሚሞላው የልጆችን በስሬ ስላሉ ከእነሱም ኮሚሽን ስለማገኝ ቶሎ ቶሎ ነው የሚሞላልኝ ማለት ነው 100 ሺህ። እና ፖፖ ያው ያታልላል፣ ቶሎ ቶሎ ይከፍላል። መጀመሪያ ልጆች ስታስገቡ ደግሞ የዌልካም አለ የሚሰጥ የሚያበረታታው ነገር አለ ማለት ነው። እና በዛ ትኩረት ሰጥቼ እየሰራ ያለሁት ለጊዜው ፖፖ ላይቭ ነው ማለት ነው። እና ውዶቼ ይህን ይመስላል እንግዲህ ሁልጊዜ የምታሳይን ስለ ፀጉር ቅባት የምታሳይን ይሄን ሰራው ነው የምትይው። እስኪ የሰራሽውን አሳይን ያላችሁኝ ልጆችም ነበራችሁ። ግን ባትሉኝ ራሱ ለማሳየት እኔ አስቤ ነበር ማለት ነው። ለምን እውነት አይመስላቸውም። ብዙ ልጆች አሁን እውነት አይመስላቸውም። ይከፍላል፣ ይሰጣል ምናምን ስንላቸው እውነት አይመስላቸውም። ግን ቆይ ለምን ያወጣሁትን ራሱ ለምን አላሳያችሁም? ደረሰኙን ማለት ነው እንድታምኑ። ቆይ ላሳያችሁ። ሰክሰስፉል ኤክስቼንጅ ሰክሰስፉሊት ነው እዚህ ጋር ይሄው እዚህ ጋር ይሄውን ዊዝድሮ ስናደርግ ወደ አካውንት የሚገባው ወደ ብር የሚቀየረውን ብር መጠኑን ያስቀምጥላችኋል ማለት ነው። እዚህ ጋር እንደያገሩ ያስቀምጥላችኋል። አሁን ለምሳሌ ይሄ ሳውድ የነበረች ልጅ ነበረች ትናንትና ዊዝድሮ ያደረገችው ማለት ነው $20 በሳውዲ ደግሞ 71 ድርሃም ማለት ነው የሰራችው። እዚህ ጋር ደግሞ ይሄ በኢትዮጵያ ነው። እንደገሩ ነው የሚያስቀምጥላችሁ። ኢትዮጵያ ከሆናችሁ በኢትዮጵያ ብር ያስቀምጥላችኋል። ሳውዲ ከሆናችሁ በሳውዲ በድርሃም ያስቀምጥላችኋል። ዱባይ ከሆናችሁ ደግሞ በድርሃም ያስቀምጥላችኋል ማለት ነው። እዚህ ጋር አሁን በኢትዮጵያ 1100 ማለት ነው $110 ነው 1760 ብር የሆነው ማለት ነው እዚህ ጋር። እና እዚህ ጋር ያውን ዊዝድሮ የማደርገው ነው በሙሉ ይሄ ማለት ነው። እንዳለ እዚህ ጋር ዊዝድሮ የማደርጋቸው ነው ማለት ነው። ግን ታምኑም ባታምኑም ይሄ የኔ ብቻ አይደለም። ግን ልጆችም ዊዝድሮ ወደኔ ዊዝድሮ አድርገው ለሰው አዙረው የሚሸጡት ስላሉ ማለት ነው። የልጆችም ነው የኔ ብቻ አይደለም። ያው አብዛኛው የኔ ነው። አያችሁት? ይሄውን በቃ በዶላር ያስቀምጥላችኋል። ይቀንሳል እዚህ ጋር 100,000 97,000 ስለሆነ የሚሆነው ኤጀንት የሆኑ ልጆች ናቸው የሚቀንስባቸው። ኤጀንት የሆኑ ሰዎች 97,500 ነው የሚሆነው። ግን ሌሎች ግን 100 1,000 102,000 ካለው ቅጣይ ካለው ሁሉንም ነው ዊዝድሮ የሚያደርግላቸው እና አይቆርጥባቸውም ማለት ነው። ቢቆርጥባቸውም ትንሽ ነው እና እዚህ ጋር በዚህ ጋር የሚያስቀምጥልን ዊዝድሮ ያደረግነውን ያው እዚህ ጋር አዳዲስ የሚገቡ ልጆች ኤጀንት የሚገቡ ልጆች በዚህ ጋር ሜሴጅ አለ ማለት ነው። ያው እንደምታዩት ይሄ ሜሴጅ ነው እና በዚህ መልኩ ነው ፖፖ የሚሰራው ማለት ነው ውዶች። ስለዚህ ገብታችሁ መስራት ትችላላችሁ። አዲስ ያልጀመራችሁ ልጆች እየገባችሁ መስራት ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል ባጭሩ። በዩቲዩብ የምንሰራውን ገንዘብ እና በፖፖ ላይቭ የምንሰራውን ገንዘብ እንዴት አድርገን ወደ አካውንታችን ማስገባት እንዳለብን፣ እንዴት አድርገን ዊዝድሮ ማድረግ እንዳለብን ባጭሩ አሳይቻችኋለሁ ማለት ነው ውዶቼ።
ቪዲዮ ይሄንን ይመስላል። እንግዲህ እስከ መጨረሻ አይታችሁ ቪዲዮውን ከተመቻችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። እንዲሁም ሼር እያደረጋችሁ ለሁሉም አድርሱላቸው ማለት ነው። በዚሁ አጋጣሚ ዊዝድሮ ማድረግ የሚፈልጉ ልጆች አሁን እኔ የመጀመሪያው ዊዝድሮዬ ስላልሆነ ባጭሩ ነው ያሳየኋችሁ ዊዝድሮ አደራረጉ ማለት ነው። ግን የመጀመሪያቸው ከሆነ ግን ፕሮሰስ አለው። መጀመሪያ አካውንት እንትን ባንክ ይመርጣሉ፣ ዊዝድሮ የሚያደርጉበትን ሊንክ ያስቀምጣሉ፣ ፓስወርድ ያስገባሉ ምናምን እነዚህን አሟልተው ነው ዊዝድሮ የሚያደርግላቸው ማለት ነውና ውድ ቤተሰቦቼ እንግዲህ ይህን ይመስላል የዛሬ ቪዲዮአችን። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ባይ ባይ።